ቁጭ ብለን እንደደና ሰው እንዲህ ጀው ብላ ስትር ተከታትለን እዛ ጫካው እሱ ደና ነገር አፈሰን በር ነው እንጂ በቃ እንደ ደና ሰው አሁን እኛ እዚሁ ባለንበት እንቀመጥ። አዎ ማታዬ በጎችን መልሻቸው ነው ጣስቲ በልስቲ ማታዬ አቤት ይሄልሽ ግን አካሃዱ ስማላል ቁርጭምጭምቱን እንደው እንክት አድርጌ ነው ማስቀምጠው። አህዶ እባክህ ለዚያ ሰይጣን የሆነ ሰውዬ እንዳያሻውክና እንዳያስፈጀን አንጀውን እንጂ ከትርንጎ ሊበልጠው ሱስ እውነትህን እንግዲህ አሳ ወንድ ልጅ ለመቼ ነው? ምን አባቱ ለመቼ ነው የተፈጠረው? እንዴት ጀግና ሆነን ብንሞት አበብዬ ናለኝ አበብዬ አበብዬ ናለኝ አበብዬ እያ አበብዬ 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 እያ አበብዬ 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 አይ እኔ ከተሜ ቢሆን እንደውም ሞት ይሄን ድምፅ አይተው ያ አበብዬ 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 ና የኔ ጎመለላ አለሁልሽ በለኝ ና የኔ ጎመለላ አለሁልሽ በለኝ ያ አበብዬ 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 አይ ትርንጎ የመጣች ማለት ነው። አቺ ትርንጎ ወደ መንፈስ ቅዱስ እንዴ አንተ እኮ ችግር አለብህ እንዴ ወራ አቲቴን ወሰድከው ትርንጎ እኔ እያለሁልሽ አንቺን ምን ያስደንግጥሻል? ትርንጎና ማተቤ ነው ብዬ ነው ማተቤ ትርንጎ ምን ማለትሽ ነው? ማን ነው ማተቤ ደግሞ? ማተቤ ነው እንጂ እንዴት ጠፍቶ ነው ያዋክ እንዴ? እና ማተቤ ምን አድርጋለሽ? ማተቤው አናጋይቱ ላይ ቁጭ ብሎ እንዲው ከብት ስደበልቅ ውሃ ስቀዳ ካየኝ እንዲው ጀለቀም አርጎሙት አይለቀኝም እኮ። አረ እንዴት አስደነገጥከኝ መሰለ። እየበጠበጠሽ ነው ማለት ነው? በጣም ይሄን ሰውዬ ካልሆነ በዚህ ለምን ወይ በስመ አብ ወወልድ ወመንፈስ ቅዱስ አፈርሶን እንዲው ሽታው አረ ወደሱ ዞር አድርግልኝ። ኧረ ስሞትልህ ሸላም አይ እኔ እኮ የሚበጠብጠው ያድሩ ሰንት እንዲው ባንድ እንጨሰድ እንዲው አንተ እያረቱ እንግዲህ ታልሽ ምን አደርጋለሁ? እንዲው ለመሆኑ ቆይ ካት ነው